ሰላም ጤና ይስጥልን ውድ የኢትዮ ኤዱኬሽን ከሪር ሀብ ቤተሰቦች፣ ዛሬም አንድ ጥሩ የኢንተርንሺፕ ስራ ወይ ደግሞ ስኮላርሺፕ በበርሊን ጀርመን እንግዲህ ተከፋይ ሆናችሁ የሚሰሩበትን እድል ለእናንተ ሼር ላድርጋችሁ ነው። እስከ መጨረሻው አብራችሁን ቆዩ። የዓለም ጤና ድርጅት WHO በእንግሊዝኛ የምንለው ወርልድ ሄልዝ ኦርጋናይዜሽን የቢዝነስ ኦፕሬሽንስ የልምድ ልምምድ ወይ ደግሞ ኢንተርንሺፕ 2026 በጀርመን ፔይድ ወይ ደግሞ ተከፋይ ሆነውና እንግዲህ እድል ለእናንተ ይዞላችሁ መጥቶላችኋል። የዓለም ጤና ድርጅት ያው እንግዲህ ወርልድ ሄልዝ ኦርጋናይዜሽን የ2026 በፈረንጆቹ የቢዝነስ ኦፕሬሽን ኢንተርንሺፕ በጀርመን ለተማሪዎችና በቅርብ ለተመረቁት ባለሙያዎች በኦፕሬሽን በመረጃ አስተዳደር እና በዲጂታል ስራ ቦታ ቴክኖሎጂዎች ላይ በተግባር ልምድ እንዲያገኙ የተዘጋጀ ፕሮግራም ነው። በበርሊን የሚገኘው የዓለም ጤና ድርጅት የወረርሽኝ መረጃ ማዕከል ወይ ደግሞ በእንግሊዝኛ WHO Hub for Pandemic and Epidemic Intelligence የሚል ስያሜ ያለው የአካሄድ የ24 ሳምንታት ነው የሚቆየው እና ኢንተርንሺፕ በሃይብሪድ ስብሰባዎች ድጋፍ፣ በአይሲቲ ሀብት አስተዳደር፣ በኤአይ የታገዙ ስራዎችና በሂደት ማሻሻል ወይ ደግሞ ፕሮሰስ ኢምፕሩቭመንት ላይ ልምድ እድል ይሰጣል ማለት ነው። ማጠቃለያ ወይ ደግሞ ሳሚር ስናደርግ አዘጋጅ ሀገር ጀርመን ናት። ቦታው ደግሞ ከተማው በርሊን ነው። አዘጋጅ ድርጅት የዓለም ጤና ድርጅት ወይ ደግሞ ወርልድ ሄልዝ ኦርጋናይዜሽን ነው። ጥቅም ስናይ ደግሞ የሚከፈል ወይ ደግሞ ፔይድ ነው። የማመልከቻ መጨረሻ ቀን ኦገስት በፈረንጆቹ ኦገስት 21 2026 ወይ ደግሞ በኢትዮጵያ ነሐሴ 15 2018 ዓ.ም ማለት ነው። ጥቅሞችን ወይ ደግሞ ቤኔፊትስ ስናይ ደግሞ አንደኛ የመኖሪያ ቤት አለው። ሁለተኛ ከበርሊን ውጪ ለሚኖሩ ሰልጣኞች በወር እስከ 1488 ዩሮ ይከፍላል። ቋሚ መኖሪያቸው በርሊን ለሆኑ ሰልጣኞች በወር እስከ 684 ዩሮ። የዕለታዊ ምሳ ኩፖኖች ወይ ደግሞ ላንች ቮቸርስ ይሰጣል። የአደጋ ኢንሹራንስ ይሰጣል። የሕክምና ኢንሹራንስ ይሰጣል። በበርሊን የሚገኝ WHO ዋና መስሪያ ቤት የተግባር ልምድ ይሰጣል ማለት ነው። የብቃት መስፈርቶች ወይ ደግሞ ኤሊጂቢሊቲ ክራይቴሪያ ስናይ ደግሞ ለማንኛውም ሀገር ዜጎች ክፍት ነው፣ ኢትዮጵያን ጨምሮ ማለት ነው። ለማንኛውም ሀገር ዜጎች ክፍት ነው። እውቅና ባለው ዩኒቨርሲቲ በመማር ላይ ያለው ደግሞ ያለች ቢሆን ይመረጣል። ወይም ባለፉት 18 ወራት ውስጥ የተመረቀ ወይ ደግሞ የተመረቀች ቢሆን ይመረጣል። ቢያንስ የ3 ዓመት የሙሉ ጊዜ ዩኒቨርሲቲ ትምህርቱን ያጠናቀቀች ወይ ደግሞ ያጠናቀቀ ከተዘረዘሩት የትምህርት መስኮች በአንዱ የተማረች የመረጃ አስተዳደር ኢንፎርሜሽን ማኔጅመንት የተማረ፣ ኮምፒውተር ሳይንስ ወይ ደግሞ እንግሊዝኛ ኮምፒውተር ሳይንስ ራሱ ነው የተማረ፣ ኢንፎርሜሽን ቴክኖሎጂ በዚህ ፊልድ የተማረ፣ ዳታና ኢንፎርሜሽን ሲስተም ወይ ዳታ እና ኢንፎርሜሽን ሲስተም በዚህ ኮርስ የተማረ፣ ተዛማጅ ትምህርት መስኮች ወይ ደግሞ ሪሌትድ የሆነ ዲሲፕሊን የተማረ ሰው ቢሆን ይመረጣል። እንዲሁም እጅግ ጥሩ የሆነ ንግግርና ጽሁፍ የእንግሊዝኛ ቋንቋ ችሎታ ያለው ወይ ደግሞ ያላት ጭምር ጀርመንኛ ቋንቋ እውቀት ቢኖር ይመረጣል። ያው ግዴታ አይደለም። ሌላ ደግሞ ኮምፒውተር ነክ እውቀቶች ከዛ ውስጥ አንዱ ማይክሮሶፍት ወርድ በደንብ መጻፍ ማንበብ የሚችል፣ እንዲሁም ደግሞ ኤክሴል እውቀት ያለው የፓወርፖይንት እውቀት ያለው፣ እንዴት ክሬት ይደረጋል፣ እንዴት ይነበባል፣ እንዴት ያው እንግዲህ ከዛ ጋር የተያዙ ስራዎችን ማወቅ ደግሞ በደንብ የሚያውቅ ሰው ቢሆን ይመረጣል። እንዲሁም አውትሉክ የሚችል፣ እንዲሁም ቲምስ እንደ ሼር ፖይንት መጠቀምና ወይ ደግሞ መጠቀም የሚችል፣ የቡድን ስራ የኮሙኒኬሽንና የማደራጀት ችሎታ ማሳየት የሚችል ወይ ደግሞ የሚችል ቢሆን በጣም ይመረጣል። አፕሊኬሽን ሊንክ ከስር ዲስክሪፕሽን ላይ ወይ ደግሞ እዚህ ስክሪን ያሳየዋለሁ። እሱን ኮፒ አድርጋችሁ አፕላይ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ኢትዮ ኤዱኬሽን ከሪር ሀብ